በዚህ ባቡር ላይ የተገኘው ይሄ አስከሬን ሰዎችን በጣም ግራ ያጋባና በጣም እያስደነገጠ ነበር። ወዲያውኑም ግን ፖሊሶቹ ምን እንደተፈጠረ ለማወቅ ቢያጣሩም ግን ከአቅማቸው በላይ የሆነ ይሄዳል። በስተመጨረሻም ግን በደንብ ከመረመሩት በኋላ ከአንደኛው አስከሬን ላይ የሆነ ነገር ያገኛሉ። ከዛም አስከሬን ላይ ዘ አርቲስት የሚል ጽሑፍ አገኙ። ይህን ስትመለከት እቺ ሴት ወዲያውኑም ከዛሬ 5 ዓመት በፊት አንድ የታሰረ ሰውና በዚህ ስራ የሚሰራ እንዳለ አሰበች። ከዛም በቀጥታ ለዛ ሰው እየደወለችለት ሰውየውንም በጠየቀች ጊዜ ግን አንድም ነገር አልናገርም በማለት ተናገረ። እሷም ለመሞገት ብትሞክርም ግን ከአቅሟ በላይ ስለሆነባትና ምርጋውን ስለምትፈልገው ቅድመ ሁኔታ አስቀመጠላት። ከአሁን በፊት ሲሰራቸው የነበሩ ቅርጻ ቅርጾች እንዲሁም ፎቶዎች እንዲሁም ደግሞ ወርክሾፖች ካልተዘጋጁልኝ በስተቀር ምንም አይነት መረጃ ልናገር አልችልም አላት። እሷም በነገሩ ከተስማማች በኋላ ሰውየውም እየጠበቃት ነበር። እሷም ነገሩን ከትክክል ካደረገች በኋላ በቀጥታ የሚሰራባቸው ወርክሾፖችና ሁሉም ተዘጋጁለት። እሱም ነገሮችን ይመለከት ጀመር። ታዲያ ግን ከሷ ጋር አሁንም ንግግራቸውን ቀጠሉ። ይሄ ሰው ከዚህ ጋር ይመሳሰላል፣ ነገሮችን በትክክል ማጤን አለባቸው እያለ እየነገራቸው ነበር። ይህን ፊልም ሙሉን ለማግኘት ወደ ፕሌይ ስቶር ከገባችሁ በኋላ አርዋይ ክሊፕስ ብላችሁ ሰርች ስታደርጉ አርዋይ ክሊፕስ የሚል አፕሊኬሽን ታገኛላችሁ። ከዛ አፕሊኬሽኑን ታወርዱና ወዲያውኑም ወደ አፕሊኬሽኑ በመግባት ሰርች ባሩ ላይ 05 ብላችሁ ሰርች ስታደርጉ የዚህን ፊልም ፎቶ ታገኙታላችሁ። ከዛ ፎቶውን ስትነኩት ወደ ታች ስክሮል ስታደርጉ ሙሉውን ማግኘት ትችላላችሁ።